ለሰባት ተከታታይ ቀናት በየቀኑ ጠዋት በባዶ ሆድ አንድ ሙዝ ብቻ ብትበሉ በመገጣጠሚያዎቻችሁ ላይ ምን አይነት አስገራሚ ለውጥ ሊመጣ እንደሚችል አስባችሁ ታውቃላችሁ? ብዙዎቻችን ሙዝ የምናውቀው ጣፋጭ ፍራፍሬና ፈጣን ምግብ ብቻ ሊሆን ይችላል። ነገር ግን ይህ ተራ የሚመስለው ፍራፍሬ በውስጡ የያዘው ከፍተኛ መጠን ያለው ፖታሲየም፣ ማግኒዥየም፣ ቫይታሚን ሲ፣ ቫይታሚን ቢ6 እና ልዩ የሆኑ አንቲኦክሲዳንቶች በመገጣጠሚያዎቻችን ላይ የሚያሳድሩት ተጽዕኖ እጅግ አስገራሚ። ይህ ቀላል አመጋገብ ለውጥ ተራ አይደለም። በመገጣጠሚያዎቻችን ውስጥ ያሉ ስር የሰደዱ እብጠት የሚያረጋጉ፣ የጉልበት፣ የትከሻ፣ የጀርባ ህመምን በአጭር ጊዜ የሚያስታግስና የአካል ብቃት እንቅስቃሴን ቀላል የሚያደርግ የተፈጥሮ ድንቅ ስጦታ ነው። ስለዚህ በዚህ ቪዲዮ ይህን ፍራፍሬ ለ7 ቀናት ብቻ ስንመገብ በየቀኑ በሰውነታችን እና በተለያየ መገጣጠሚያዎቻችን ላይ የሚመጡትን አስገራሚ የለውጥ ደረጃዎችን በጥልቀት እናያለን። ከዛም አልፎ ትክክለኛውን የሙዝ አመጋገብ ዘዴ ከምን ጋር ማዋሃድ እንዳለብንና የተሻለ ውጤት ለማግኘት ምን ተጨማሪ ነገሮችን መጨመር እንዳለብን ደረጃ በደረጃ እናሳያችኋለን። ስለዚህ እስከ ቪዲዮ መጨረሻው ድረስ አብራችን ቆዩ። መልካም ቆይታ ይሆንላችሁ። አንደኛውና በቅድሚያ የሚታየው ለውጥ የመገጣጠሚያ ቅልጥፍና ነው። በመጀመሪያ ቀን ሙዝን መመገብ ስትጀምሩ በሰውነታችሁ ላይ የምታስተውሉት ትልቁና ፈጣኑ ለውጥ በመገጣጠሚያዎቻችሁ ላይ ነው። ሙዝ በውስጡ እጅግ ከፍተኛ መጠን ያለው ፖታሲየምና ማግኒዥየም ይዟል። እነዚህ ማዕድናት ወደ ደማችን ሲገቡ በመገጣጠሚያዎቻችን ዙሪያ ያለው የጡንቻ መኮማተር እና እብጠት ወዲያውኑ ማረጋጋት ይጀምራሉ። በተለይ ጠዋት ላይ ከእንቅልፍ ስትነሱ የሚሰማቸው የመገጣጠሚያ ጥብቀትና መጨናነቅ እየቀነሰ መሄዱን ታስተውላላችሁ። ሙዝ በውስጡ ባለው ባዮአክቲቭ ንጥረ ነገሮች አማካኝነት የሰውነት የመከላከል ስርዓት ያረጋጋል እና ህመምን የሚያስከትሉ ሞለኪውሎችን ይቀንሳል። ስለዚህ የሙዝ አመጋገብ ብንጀምር መጀመሪያ የምናየው ለውጥ በመገጣጠሚያዎቻችን እንቅስቃሴ ላይ የሚታይ ጉልህ መሻሻል ይሆናል ማለት ነው። ሁለተኛው ለውጥ የመገጣጠሚያ ቅባት መጨመር ነው። በሁለተኛው ቀን ሙዝ በሰውነታችሁ ውስጥ እንደ ተፈጥሯዊ እርጥበት አዘል ሆኖ መስራት ይጀምራል። ፖታሲየም በሴሎቻችን ውስጥ ያለውን የውሃ ሚዛን የማስተካከል እንዲሁም የሶዲየም መጠንን ያረጋጋል። ይህ ማለት መገጣጠሚያዎቻችን የሚቀቡት የሲኖቪያል ፈሳሽ መጠን እየጨመረ ይሄዳል ማለት ነው። በዚህ ቀን ጉልበታችን ሲታጠፍና ሲዘረጉ ቀላልና ፈሳሽ የሆነ እንቅስቃሴ ያስተውላሉ። ቀደም ሲል የነበረው ደረቅና የሚፈጨቅ ስሜት ይቀንሳል። ይህ መገጣጠሚያዎቻችን እንደ አዲስ ዘይት የተቀቡ መንኮራኩሮች ሆነው መንቀሳቀስ መጀመራቸውን ያሳያል። ይህ የአርትራይተስ በሽተኞች በጣም ወሳኝ የሆነ እፎይታ ነው። ሶስተኛና አራተኛ ለውጥ የእብጠትና ህመም መቀነስ። በሶስተኛና በአራተኛ ቀን ሙዝ የውስጥ አካላችንን የማጽዳት ስራውን አጠናክሮ በመቀጠል ወደ መገጣጠሚያችን ይሻገራል። ሙዝ በውስጡ ያለው ቪታሚን ሲ እና ማግኒዥየም ኃይለኛ የአንቲኦክሲዳንቶች በመሆናቸው የአርትራይተስ እና ሌሎች የመገጣጠሚያ ችግሮች ምክንያት የሚፈጠረውን እብጠት በከፍተኛ ሁኔታ ይቀንሳል። በዚህ ጊዜ ያለምንም መድኃኒት የጉልበት ህመም፣ የመቆምና ደረጃ ላይ የመውጣት ህመም እየቀነሰ መሄዱ በግልጽ ታስተውላላችሁ። የሚያሳዝናቸው የነበረው ድካም ይቀንሳል፣ ምክንያቱም ሰውነታችሁ ከመጠን ያለፈ እብጠት ጋር መዋጋት ስለሌለበት ኃይሉን ለመጠቀም ይጠቀማል። ይህ ማለት መገጣጠሚያዎቻችን ወደ መደበኛ ሁኔታቸው እየተመለሱ ነው ማለት ነው። አምስተኛ የኃይል መጨመርና የመንቀሳቀስ ችሎታ ማሻሻል። በአምስተኛ ቀን ላይ ስትደርሱ በሰውነታችሁ ላይ የምታስተውሉት ትልቁ ለውጥ የሚገርም የኃይልና የመነቃቃት ስሜት ይሆናል። ሙዝ የተፈጥሮ የስኳር ምንጭ ግሉኮስ ወይም ሙዝ የተፈጥሮ የስኳር ምንጭ ስለሆነ ለሰውነታችን ፈጣንና ቀጣይ ኃይል ይሰጠናል። በተለይ ጠዋት ላይ የሚሰማችሁ ድካም፣ የመስነፍና የጭንቅላት መክበድ ስሜት ሙሉ በሙሉ ይጠፋል። ሙዝ በውስጡ ያለው ቫይታሚን ቢ6 የነርቭ ስርዓታችንን ያረጋጋል እና ሴሮቶን እንዲመረት ያበረታታል። ይህ ቀኑን ሙሉ ንቁ፣ ደስተኛና ብርቱ ሆናል እንድትውሉ ያደርጋችኋል። በዚህ ጊዜ የበለጠ ለመንቀሳቀስ ይፈልጋሉ። ይህም ለመገጣጠሚያዎቻችሁ ጤና በጣም ጠቃሚ ነው። ስድስተኛ የጡንቻ ቁርጠት መቀነስና ፈጣን ማገገም። በስድስተኛው ቀን ሙዝ ሌላ አስደናቂ ስራ ያከናውናል። በሙዝ ውስጥ ያለው ከፍተኛ መጠን ያለው ፖታሲየም እና ማግኒዥየም የኤሌክትሮላይት ሚዛንን ያስተካክላል። ይህ የጡንቻ ቁርጠት ለመከላከልና ለማስታገስ በጣም ይረዳል። ብዙ ጊዜ የመገጣጠሚያ ህመም የሚባባሰው በዙሪያ ባሉ ጡንቻዎች ቁርጠትና ውጥረት ነው። ሙዝ እነዚህን ጡንቻዎች በማረጋጋት ለመገጣጠሚያዎቻችን ተጨማሪ ፎታ ይሰጣል። በተጨማሪም ከአካል ብቃት እንቅስቃሴ በኋላ የሚፈጠረውን የጡንቻ ህመም በእጅጉ ያስታግሳል። ይህ ለሚያስፈልጋችሁ ሁሉ ፈጣን ለማገገም ያስችላችኋል። ሰባተኛው ለውጥ የአጠቃላይ ሰውነት መሻሻልና የረጅም ጊዜ ጥቅም መጀመሪያ ነው። በሳምንቱ መጨረሻ በሰባተኛው ቀን ላይ ሙሉ በሙሉ የተለወጣችሁ ሰው ሆናችሁ ታገኙታላችሁ። በመገጣጠሚያዎቻችሁ ብቻ ሳይሆን በመላው ሰውነታችሁ ጥሩ ስሜት ይሰማችኋል። ሙዝ በሰውነታችሁ ውስጥ ያለውን አሲዳማ ንጥረ ነገር ስለሚያስተካክል የሰውነት ፒኤች ሚዛንን ያሻሽላል እና በፍጥነት በአጥንት ላይ ያለውን ጫና ይቀንሳል። በዚህ ቀን እንቅስቃሴዎቻችሁ ፈሳሽና ቀላል የሆኑ ታገኙታላችሁ። የነበረው ጥብቀትና ስር የሰደደ ህመም በእጅጉ ይቀንሳል። የምትነቃቁበት መንገድ
መንገድ የምትራመዱበት መልክና የምትሰሩበት ስራ የተሻለ ሆኖ ታገኙታላችሁ። ይህ ማለት ሙዝ ለመገጣጠሚያ ጤና ብቻ ሳይሆን ለመላው ሰውነታችሁ መድኃኒት ነው ማለት ነው። እንግዲህ እነዚህን ሁሉ አስገራሚ ውጤቶች ለማየት ሙዝን በትክክለኛው መንገድ መመገብ አለባችሁ። እዚህ ጋር ግን አብዛኛው ሰው የሚሳሳትበት አንድ ትልቅ ሚስጥር አለ። ሙዝን ብቻውን መብላት ጥሩ ነው፣ ነገር ግን ጸረ እብጠት ባህሪውን ከፍ ለማድረግ በዚህ መንገድ አዘጋጁት። ይህንን ተአምራዊ መጠጥ በቤታችሁ ለማዘጋጀት የሚከተሉትን 4 ቀላል ደረጃዎች ተከተሉ። አንደኛ ደረጃ፣ አንድ የበሰለ ሙዝ ምረጡና በላዩ ላይ ትንሽ ጥቁር ነጥብ ያለው ሙዝ በጣም ጥሩ ነው፣ ምክንያቱም የበሰለ ሙዝ ብዙ አንቲኦክሳይዶችና በቀላሉ ሊፈጭ የሚችል ስኳር ይይዛል። ሁለተኛ ደረጃ፣ ሙዝን በሲሳ ውስጥ አድርጉ። ከዛም ግማሽ ሻይ ማንኪያ ቀረፋና ግማሽ ሻይ ማንኪያ ቱርሜሪክ ይጨምሩ። ቱርሜሪክ ለመገጣጠሚያ ህመም እጅግ ጠንካራ የተፈጥሮ መድኃኒት ነው። ለመምጠጥ ስለሚያስቸግር በጣም ትንሽ ጥቁር በርበሬ መጨመር በጣም አስፈላጊ ነው። ጥቁር በርበሬ ጥቁር በርበሬ የቱርሜሪክን ጥቅም በ2000% ያሳድጋል። ሶስተኛ ደረጃ፣ አንድ ብርጭቆ የለውዝ ወተት ወይንም ንጹህ ውሃ ጨምሩ። በተጨማሪም አንድ ትንሽ ዝንጅብል መጨመር ከፈለጋችሁ እብጠትን የበለጠ ያስታግሳል። አራተኛ ደረጃ፣ ሁሉንም ነገር በደንብ ቀላቅላችሁ እስኪለሰልስ ድረስ ይህንን ሲሊስ በየቀኑ ጠዋት በባዶ ሆድ መጠጣት አለባችሁ። በቀን 1 ብርጭቆ ብቻ በቂ ነው። ከ7 ቀን በኋላ ግን ለረጅም ጊዜ መጠቀም ትችላላችሁ። ግን ይህን መጠጥ ብቻ መጠጣት በቂ አይደለም። ውጤቱን ለማጠናከር 2 ተጨማሪ ነገሮች አሉ። በቀን ቢያንስ 2 ሊትር ውሃ ይጠጡ። ውሃ መገጣጠሚያዎቻችሁን እርጥብ ያደርጋል እና መርዞችን ያስወግዳል። ሁለተኛ፣ ቀላል ዘርጋት ልምምድ ያደርጉ። ጠዋት ላይ ለ5 ደቂቃ ብቻ እግሮቻችሁንና እጆቻችሁን መዘርጋት የሙዝን ፖታሲየም እና ጡንቾቻችሁን እንዲሰራጩ ያደርጋል እና ጥቅሙን በእጥፍ ያሳድጋል። ነገር ግን በስተመጨረሻ አንድ የምነግራችሁ ትልቅ ማሳሰቢያና ማስጠንቀቂያ አለ። ይህ የሙዝ አመጋገብ እጅግ ታምራዊ ቢሆንም ከመሞከራችሁ በፊት ልታውቁት የሚገባ አንድ ነገር፣ በተፈጥሮ ከፍተኛ መጠን ያለው የስኳር መጠን ይዟል። ስለዚህ የስኳር በሽታ ያለባችሁ ሰዎች ወይንም ስኳርን የምትከለከሉ ከሆነ ይህን ሙከራ ከማድረጋችሁ በፊት በሐኪም ቁጥጥር ስር መሞከር አለባችሁ። እንዲሁም ለኩላሊት ችግር ያለባቸው ሰዎች ፖታሲየም ስለሚጨምር ዶክተራችሁን ማማከር ግዴታ ነው። ከዚህ ውጪ ግን ምንም አይነት ከባድ የጤና ችግር ለሌለባችሁ ሰዎች ሁሉ ይህ መጠጥ በአጭር ጊዜ ውስጥ በሰውነታችሁ ላይ አስገራሚ ለውጥን የሚያመጣ ፍጹም የተፈጥሯዊ ስጦታ ነው። ስለሆነም ይህ የ7 ቀን የተፈጥሯዊ ጉዞ ዛሬ መጀመር በመገጣጠሚያዎቻችሁ ላይ የሚመጣውን ልዩነት በአይናችሁ እዩ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግ አትርሱ። ለዛሬ በዚህ ቪዲዮ እለያያችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።